አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እስኪ ዛሬ ላስጎብኛችሁ መከነ ሰላም። እስኪ ጎብኙ እላችኋለሁ እና ወክ እያደረኩ ነው። ደህና ናችሁ? እንዴት ነው ስራ አፍያ? በጣም ደክሞኛል። እንግዲህ እስኪ ቤት አሰራር ነው። የሰውዬ ምስራታው ይሄን ይመስላል። ያችሁት ስራታው እንቅስቃሴ ተደርጎ በጣም አዶ የደሴን ከተማ ትወክላለች። መከነ ሰላም ማለት ነው። እና ይሄን ይመስላል። ላስገኛችሁ ነው ወክ ያደረኩ ነው። እሺ እላችኋለሁ። ጠዋት እንቅስቃሴ ማድረግ በጣይነት ነው። አብዛኛው ያልገባ ነው የሚበልጠው። ምስረታው ላይ በጣም የወደቀ ቤት ራሱ አለ። በጣም የሚያሳዝን እና አንዳንድ ቤት ደግሞ በዚህ እንደዚህ ያው ነገወኝ እና አረብ ሀገር ያላችሁ እህቶች እንደውም እንደረሰ ቤታችን ብላችሁ ጠይቁ። በጣም የሚያሳዝን ወላሂ እየወደቀ እንደገና የሚሰራ አለ ፈርሶ ማለት ነው። ያ እንግዲህ ከስሯል ማለት ነው። እና ብራችሁ ነው ብዙ ነገር ሰው ሀገር አይተነዋል። የአንድ ቀን ይበቃል። ስለዚህ እባካችሁ ንብረታችሁን እወቁ። ተመልከቱ። ይሄ ራሱ ወርቋል። አሁን ሲሚንቶ ታንት ብሏል፣ ግን በቃ ወርቋል ማለት ነው። ካልተመረገ ሌባው እንትን ይላል ማለት ነው። ሌባው ራሱ ይመዘዋል። ስለዚህ በጣም ብዙ ነገር ሁሉ ነገር በተወደደበት ወቅት አሁን ላይ ችላ ማለት የለባችሁም። ቤተሰቦቻችሁን ደግሞ እንደዛ አርጉኝ ማለት ወይም ለባላችሁ እንኳን የምትልኩት እንደዛ ማለት ነው እንጂ ማበረታታት ነው እንጂ ጸጥታ አላችሁ መቼም ቤት አለ ብላችሁ ይወርቃል ማለት ነው። እና መመክራችሁ ስላየሁት ነው። አይቀር በጣም የሚያሳዝን ሁኔታ በጣም እና እንደዚህ ተምታረጉ እንደዚህ የወጣ ሰው ግን ጨካኝ ነው፣ ብርቱ ነው። ግን ያን ደግሞ መታችሁ ዘና የምትሉበት መሆን አለበት እንጂ መታችሁ መልሳችሁ ስደት መግባት ከባድ ነው እላቸዋለሁ። ወደ ቤቴ እየደረስኩ ነው እኔ እንግዲህ ማለት ነው። በጣም አይደክም
ስንት ደቂቃ እንደፈጀ እኮ ለማወቅ ነው። ግን ትንሽ ነው ያው እንቅስቃሴ ያደረኩት እላችኋለሁኝ። አብሽሩ። ገና አልተዘጋጀም አረጥ ላይ ነበር። ገና አልተዘጋጀም መንገዱና እዛ ነው ናቸዋለሁ። አብሽሩ፣ በርቱ፣ ጠንክሩ። እሺ ቤቴ የደረስኩ ነው። ያው ቪዲዮ እንዳይበዛ ነው። እሺ በቃ አብሽሩልኝ። እሺ ቻው።